ፍጡር ነው። ይኸውልህ እኔ ላንብብልህ። እኔ ጋር ያለው 1980 ነው። አይልማ ወለደው አይልማ ማስረጃ ስተት 1980 ነው። ላሳየህ ቪዲዮ ከፍቼ ማን የተረጉመ 1980 ላይ እኔ ከመጣሁልህ እኮ 2000 እትም ላይ ያለው ነው። የ2000 ነው ያመጣሁልህ። የ2000 እኮ አሁን የታተመው እኮ በቃ 2000 ዓመተ ምህረት ላይ የታተመው እኮ ስለተሳሳቱ እኮ ነው ያረሙት። እንደዛ ተሳስተናል፣ ድሮ ስንተረጉም ተሳስተናል አይደሉም፣ ራሳቸው ተሳስተዋል። አሁን እኮ ይኸውልህ ብዙ ስህተት እኮ የሚያስተምሩ ሊቃውንት አሉ እኮ። ምን አለፋ የእነሱ ስህተት ሁሉ የቤተ ክርስቲያኑ አስተምሮ ነው ብለን ልንሄድ ነው? በፈጣሪ ኧረ በፈጣሪ እንዴ ተረጋጋ። ቤተ ክርስቲያን መጽሐፍትን የምታስተካክለው የመጀመሪያው ህትም ላይ ስህተት ሲኖር እንካ ልንገርህ፣ ሊቃውንት ተብሎ የቤተ ክርስቲያን ሚዲያ ላይ አጋንንት በአጋንንት ይወጣል ብሎ ያስተማረ ሊቃውንት አለ የቤተ ክርስቲያን አውደ ምሕረት ላይ። እሺ አሁን ያንተ ይሄ ትምህርት የኦርቶዶክስ አስተምሮ አይደለም። እሺ በቃ መጽሐፍ ገባክ? ስለዚህ እነዚህን ሁሉ ቤተ ክርስቲያን አውደ ምሕረት ላይ የተናገሩ እነዚህ ሊቃውንት ይሄንን ተረጎሙና እነሱን ትክክል ነው አይደለም፣ የቀድሞውን ነው የምቀበለው። ፓትሪያርኩ እኮ ነው ቼክ አድርጉ ታውቃለህ። መጽሐፍ ቅዱሱ ተሳስቷል ማለት እኮ ቤተ ክርስቲያን አጼ ሆን ተሳስታለች ነው እያልከን ያለ። ያልተሳሳተው አለና እጃችን ልኳል። ያልተሳሳተው እኮ አለን እጃችን ላይ። አሁን ይህን ስታሳት ቤተክርስቲያን አንድ የተሽከረ ቃል ተናገረን። የ2000 ስታሳት ቤተክርስቲያን ተሳስታለች። በደንብ አድርጋ ተሳስታለች። በደንብ አድርጋ ተሳስታለች። እሺ የግዕዙን ተሳስታለች በል። የግዕዙም እንደዛ የሚል ከሆነ አዎ ስህተት ነው፣ በጣም ስህተት ነው። እንደዛ ከሆነ መንፈስ ቅዱስ የለም ማለት ነው ክርስቲያን ውስጥ። ቤተ ክርስቲያን ውስጥ ሀሳውያኖች አሉ፣ ሊቃውንት መስለው የገቡ እዛ ጋር የዶሉት እነሱ። ሃይማኖቱ አበውም ይሄኛው የቤተክርስቲያን እውነተኞቹም ስላሉ እውነተኞቹ ስህተት ነው ብለው ያስተምራሉ። ልክ እንደኔ ቤተክርስቲያን እንኳ እንደ ቤተክርስቲያን ይሄንን ነው ዛሬ አለች የምትለው ይሄን መጽሐፍ ይኸው ልክ እውነተኞቹ ይቃወማሉ፣ ሀሰተኞቹ ደግሞ ያንን ተቀብሎ የሚሄዱ ይኖራሉ። ስለዚህ እኛ እውነተኞቹ ነው የምንቀበለው። ምክንያቱም ተኩላ ገብቷል። ወገናችን ቤተክርስቲያንን ነው ዛሬ ካሉ እንዳለ በክደት በክደት ነው ያለው። ግን ቴንኪው ማለት እፈልጋለሁ። ይህን ጥቅስ ይዞ መጥቶ ከሌላ ኦርቶዶክስ ጋር ሲከራከር የሰማው የክርስቶስ አምላክ ኦርቶዶክስ ሲከራከሩ ሰማው። ወደ ውጭ ሀገር እንግዲህ ሲተርጉም ሲሳሳቱ ነው ብዙ ሙቀት የላቸውም በሚለው ያው ብዙ ሙቀት የላቸውም ብለን እንነሳ እና ከኢትዮጵያ ውጭ ያሉትን መንገድ እስቲ እነሱም እንግዲህ ምን የውጭ መጽሐፍት እንዳታመጣ ብራዘር። እንኳን የውጭ አምጥተህ እኮ በራሳችንም እኮ መግባባት አልተቻልንም እኮ የገባኝ የውጭ ምሳሌ የምታዩት እነሱም ተሳስተው እኮ ነው ብዬ እኮ ነው። ብቻ ነው የውጭን አታምጣ። ይኸውልህ ምን እንደሆነ ታውቃለህ? አሁን የክርስትና አስተምሮ አምላክ አንድም ሶስትም ነው ስለሚል እንኳን በእንግሊዝኛ በማታውቀው ቋንቋ አውርተኸው ቀርቶ በምታውቀው ቋንቋ ማስረዳት እኮ የሚከብድ ቆይቷቸው እነሱ የውጭዎች ማስረዳት እነሱ ጋር ያለው ለከታቡ እነሱ ጋር ያለው እኛ እነሱ ጋር ያለው ይዘው ሁሉም እነሱ ጋር ነው ያለው ይዘው እንጂ እነሱን እንትን ማለት አትችልም። ይዘው ይሄ 30 ወጥ እንግሊዝኛ አልቀበል እኔ ጄሪ ባለው ሁሉም ኦርቶዶክስ በሚቀበል በዚህ አንተ ከቤተክርስቲያን ወጥተህ እኮ አንተን እንትን እያልከው ጀለስ እስኪ አሁን አንድ ኦርቶዶክስ አስገባና ከ2000 እትምና ከዚህኛው እትም የቱን ትቀበላለህ ሲጠይቀው፣ እንግሊዝኛ ደግሞ እንምጣ። እንግሊዝኛውንም ወገናችን እስቲ እንዳይክደው ብቻ አልጠራም። እንግሊዞች እኛን ሊያስተምሩን እንግሊዞች 8:22 ይኸው ዘ ሎርድ ክሬትድ ሚ። እንግሊዞች እኮ ከኛ በኋላ ነው ክርስትና ክሬትድ ነው ጥራይ ነው የሚለው። የተለያዩ ዩኒቨርሲቲ እና ቴዎሎጂካል ሴሚናሪ የተወጣጡ ናቸው። የተሳሳተው ወገናችን በምናምንበትን አባ በምናምንበትና ተከራከር። ምንድን ነው የምታምነው? ምንም እኮ የምታምነው ነገር የለም። ይሄ አሁን የአምሳ ቤተክርስቲያን ናችሁ እናንተ። እሱን እኮ አሁንም ቤተክርስቲያኗ የምታስተምረት በዚህ በ81 ነው። አሁን መድረክ ላይ ወጥቶ አንድ ሰባኪ እስኪ ክርስቶስ ገንዘብ በልባክ አንድ ፍጡር ነው
ዓለም ሳይፈጠር ፈጠረኝ የሚል መድረክ ላይ ሆኜ ይሰብካለሁ ቢል ወዲያው ነው በቃ የሚባረረው። በቃ ይበቃል። አሁን ሁሉንም ክደህ እኛ በምናምን አይደለም። ይኸውልህ እስኪ አንድ ሰባኪ መድረክ ላይ ይውጣና ዓለም ሳይፈጠር ኢየሱስ ተፈጥሯል መጽሐፍ ቅዱስን ስለምስራ ብሎ ቢሰብክ መድረክ ላይ ወዲያው ነው በቃ የሚባረረው። አያነቡማ ታዲያ መጽሐፍ ቅዱሱ ደግሞ እንደዚህ ነው የሚለው ያሳየው። አይቀበሉትም ለማለት ነው። ይሄ ማን እንደጻፈው ራሱ ገርመኝ። እሱ ነው ፓትሪያርኩ አለበት ታውቃለህ። አንተ አሁን እንግዲህ ጠይቃቸው፣ እንግዲህ እነሱን ጠይቃቸው ይህንን ያጻፉትን። ግን መድረክ ላይ ፓትሪያርኩ ይሄንን ጥቅስ አያነቡትም። መጽሐፍ ቅዱስ እኮ በሊቃውንት አንብቡ ትላቸው አያነቡትም። አሁን እንደዚህ ነው ልክ ነው አይሉ እውነታውን ነው መያዝ ያለ ጨርሰናል። በቃ እኔ እንደክመኛ ጨርሻለሁ። ቤተክርስቲያን ሰው መስማማት ያለበት አንተ በምንድን ነው የተመረቀው? የትኛውንም ሰባት አምጥተሽ መድረክ ላይ ምሳሌ 22 እሱ ያመጣውን ጥቅስ ጠቅሶ ፍጡር ነው ብሎ የሚያስተምር አይደለም። ምህረት ይሰማል። አንቺ ኬት እኔ የወንጌል አሞኝ ነኝ። እሺ አሁን መጽሐፍ ቅዱስ ላይ የተጻፈውን ነገር እንደዚህ አይደለም የተተረጎመው እያለን ነው ወገናችን። ሁሉንም መጽሐፍ ቅዱሶች ተሳስተዋል እያለ እሺ ወንድሜ እንትን ነው። ከዚህ በፊትም ግራ ነው የሚያገቡ ሰውየው የሆነ ግራ ነው የሚያገቡ። ሌላ ቦታ ማይቼዋለሁ። ችግሩም እንደሆነ አይታወቅም። ፕሮቴስታንቶቹ እኮ የ2000 እትም ተቃውሞ እኮ ቪዲዮ እንትን ልበላቸው። ከዚህ በፊት ሌላ ቦታ ሙስሊሞችም ስትሳደብ እንትን አንተ በጣም ስራ ማን የሳደብ አንዴ ምህረት ኢየሱስ ተቀባለ ነው ተመያለሽ ምህረት ትድብ ገባ ጋር እየተሳደበ ቋንዴ ምህረት ይሰማል ሚት ይችላልሽ ሚሳደብ እንዴ ብሎክ ነው ማረግ ኢየሱስ አማራጭ ነው ተመያለሽ ጠይቃት ፊት ክደዋለሁ ብሏል ኢየሱስ። እዚህ ፊት ልጅ ነው አማላጅ አይደለም ብለሽ እዚህ ማውራት አትፈልግም። ኢየሱስ በማይከብርበት አዳምጠኝ። ኢየሱስ በማይከብርበት ማንሳት አትፈልግም። ላመነ እናገራለሁ። ላላመነ ነው የሚነገረው። አንቺ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው አለ እንጂ አንተ እሱን አታምንም። ይኸውልህ ወንድሜ ከአንተ ጋር ማውራት ይኸውልሽ ላላመነ ነው ግራ በማጋባት ዩኒቨርሲቲ ነው የተማረከው። እውነተኛው አንዴ እውነተኛው ቆይ ለማን እንደሚሰበክም እኮ አላወቀችም። ገና አንዴ እውነተኛው ሚታርቅ አንዴ እውነተኛው ምህረት አንዴ ክፈቺና ማይክሽን ምህረት አንዴ ክፈቺና ማይክሽን የሆነ ነገር ላንሳልሽ። ይሰማል? አንዴ ምህረት ማይክሽን ክፈች። ወይ ኢየሱስ አማሪ አሁን ይማልዳል። ኢየሱስ ለማወቅ ነው የፈለግኩት እውቀቱ እንዳትከለክኝ። ኢየሱስ ይማልዳል። ስለኛ ይማልዳል። እሺ እውነተኛው ኢየሱስ ይማልዳል። እውነተኛው ምንድን ነው? እውነተኛው ማለት እውነተኛው አይማልድም። ስለኛ ይማልዳል። ለእኔ ነው የጠየቀኝ እኮ ሁለታችን ሊያፋልመን ነው። ትገጥምኛለሽ? አቡበከር እኮ ሊያፋልመን ነው። እስቲ ችግር የለም። በመረጃ ካመን ከአንተ ችግር የለውም። አንዴ እንትን ከማለታቸው በፊት ማለት ነው። አንድ እውነተኛው ኢየሱስ አማላጅ ከሆነ አምላክ መሆን ይችላል? አይችልም። አብ ወልድ መንፈስ ቅዱስ። በነገራችን ላይ እናንተ እዚህ መራት አልፈልግም። እሱ የት እንደተመረጠ ጠይቀው ነው የገባሁት። እሱ እኮ አመላጅ ያነድልሽ ኢየሱስ አማላጅ ነው እያልሽ ነው እያለ እሱ ኢየሱስ ምልታ አይቀበልም። ስለዚህ ከሁለት አንዳችሁ ነው እና ስለዚህ ተስማሙ። እስኪ አሁን አንቺ ኢየሱስ እንደሚያማልድ ንገሪኝ። ኢየሱስ ከማን ጋር ያስታረቀሽ?
እየሰማሽ ነው? አሁን ከመተቸትሽ በፊት ኢየሱስ ያስታረቀሽ የኔ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? አትከራከሩ ይላል። ሊያውም ከእንዳንተ አይነት ሰው ጋር ማለት ነው። ምክንያቱም አንተ መከሰስ አለብህ። መጽሐፍ ቅዱስ ትክዳለህ። ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሆኑ ነው የሚለው ባይብሉ እንጂ አትከራከሩ አይልም። ምንም ገልግጣ ነው ኖ ትክክል እኮ እሷ ናት። እዚህ ያላችሁ ሰዎች ግራ ከገባችሁ ትክክል እሷ ናት። እሱ በጣም ነው የሚያጣብቀው። ለዛ ነው ኢየሱስን አሁን ሮሜ 8:37 ላይ ኢየሱስ ወደ ያማልዳል እንጂ አምላክ ብሎ ትንሽ አሁን እሱ ምንድነው ኢየሱስ አማላጅ ለሚያለበት ምክንያት ኢየሱስ ሊያንስባቸው ነው። ስለዚህ መጠምዘዝ ግዴታ ነው። ለዛ እሱ የተመዘዘው እንጂ ልጅቷ ነው ልጅቷ ነው። ኢየሱስ የማለደው ለምሳሌነት ነው፣ ለአርያነት ነው። አራ ይማልዳል አለ ጳውሎስ። አማላጅ ስለሆነ ኖ እሺ፣ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን አለ አይደል? ኢየሱስ ጠበቃ አይደል? ጠበቃ ነው። እሺ፣ ከአብ ዘንድ ጠበቃ ነው አይደል? ኢየሱስ ጠበቃ ነው። እሺ፣ ስለዚህ ጠበቃ ከሆነ እኮ የሚከራከር ነው አይደል? አዎ፣ የሚከራከረው እኮ እነዚህ በእኔ ያመኑ ናቸው፣ ያመኑትን በመንግስቴን ይውረሱ ብሎ ይከራከራል፣ ይቆምልሃል። ኃጢአተኛ ከሆንክ ደግሞ ይህ ኃጢአተኛ ነው ጋር ነብይ ግባ ብሎ ይል። ስለዚህ ኢየሱስ ጥብቅናው ከእውነት ጋር ነው እንጂ ዝም ብሎ ስለ ኃጢአት ነው የሚያወራው። ፈራጅ ሆኖ አይደለም የሚያወራው። ኢየሱስ ጠበቃና አማላጅ ጥብቅናው ለእውነት ነዋ። ጥብቅናው ለእውነት ነው እንጂ ዝም ብሎ አመንኩ ብሎ ለሚክደዋል አይደለም እኮ። ይለምናል ኢየሱስ አሁን ይለምናል። አይለምንም። ጠበቃ ነው ማለት ምስክር ይሆናል ማለት ነው። በሰው ፊት የሚመሰክርልኝም በአባቴ ፊት እመሰክርለታለሁ። ይማልዳል ማለት ምልጃ ማለት እኮ መለመን አይደል? የመጀመሪያ ትርጉም እኮ ምልጃ መለመን ነው እኮ። አሁን መለመን የሚባለው ለክርስቶስ አይስማማውም። አሁን የለመነው በስጋ ወራቱ አስተምሮ ነው። አስተምሮ መሆኑን ደግሞ ራሱ ኢየሱስ በምሳሌ የነገርኳችሁ እስከዛሬ። አሁን በኋላ ግን በምሳሌ አልነግራችሁም። እኔን ስትለምኑ እኔ ደግሞ አብን ብለምን አይምሰላችሁ ብሎ ዮሐንስ ላይ ተናግሯል። እሱ አይደለም ያልኩ እያልኩ ያሉት ሮሜ 8:34 ላይ የሞተው ይልቁን ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ይላል። ኢየሱስ አሁን እየለመን አይደል? በዚህ ሰዓት ስለኛ ኢየሱስ እንዴት እንደሚማልድ ልንገርህ። መማለድ ማለት ምን ማለት ነው? መጀመሪያ ተርጉም። መማለድ ማለት አሁን ኢየሱስ የሚለምነው ማን እንደው ታውቃለህ? አብን ሳይሆን እኛን ነው የሚለምነው። ኧረ እባክህ ስለ እኛ ነው። እንዴት ካልከኝ ከላይ ይኸውልህ፣ ከላይ ቁጥር 26 ላይ ስትሄድ መንፈስ በማይነገር መቃተት ስለኛ ይማልድልናል ይላል። እሱ አይደለም መንፈስ ቅዱስ ውስጥህ ይገባና በመንፈስ ቅዱስ ከእግዚአብሔር ጋር እንድትታረቅ ያደርጋል። መንፈስ ቅዱስ ይለምንሃል፣ በመንፈስ ቅዱስ ይለምንሃል። እኔ ብሄድ ይሻላል፣ እኔ ባይ አጽናኙ አይመጣም ብሏል። አንዴ ስለ ኢየሱስ ነው ያወራሁት። ኢየሱስ ስለ ኢየሱስ ይማልዳል ወይስ አይማልድም? ኢየሱስ እኮ በመንፈስ ቅዱስ ይለምንሃል። አንተን ነው የሚለምን እንጂ አብን አይለምንም። ኢየሱስ ይለምናል። ሲጀመር ማን ያልክ እንደዛ ሰዎችን የሚለምነው? በውስጥ ሆኖ አሁን በውስጥ ሆኖ ይሄኛው እውነት ነው፣ ይሄኛው እውነቱን ተከተል የሚል እኮ ኢየሱስ ነው። በመንፈስ 8:34 ላይ 8:34 እናንበበው አንዴ። በእግዚአብሔር ቀኝ ያለው ስለ እኛ የሚማልደው እኮ ነው የሚለው እኮ። የሚማልደው እኛን ነው የሚለምነው እኛን ነው በመንፈስ ቅዱስ። አረ እንደዛ አይደለም፣ እኛን ነው የሚለምነው አይደለም፣ ስለ እኛ ነው የሚለምነው እኮ። ስለ እኛ በመንፈስ ቅዱስ በመንፈስ ቅዱስ። የለም እንደዛ አይልም። እንደዛ እዚህ ቁጥር 8:26 ላይ አንብባ። መንፈሴን እልካለሁ። ይኸውልህ እሱ ሌላ ነው። ይኸውልህ እኔ ብሄድ ይሻላል መንፈስ ቅዱስ እልካላችኋለሁ ብሎ የለ። እሺ 8:26 ላይ መንፈስ በማይነገር መቃተት ስለኛ ይማልድልናል። ልብን የሚመረምረው የመንፈስ ሀሳብ ያውቃልና ይላል። ስለዚህ ስለ መንፈስ ነው የሚያወራው እኮ። በመንፈስ ቅዱስ ነው የሚማልደው እኮ ኢየሱስ። እሱ ስለ ኢየሱስ አይደለም የሚያወራው። ቁጥር 34 ነው ስለ ኢየሱስ የሚያወራው እኮ። ኢየሱስ እንዴት ነው የሚማልደው? የሚለምነው ሰዎችን በመንፈሱ ነው። በውስጥ ይገባና ይለምናል አንተን እንጂ አብን አይልም። መጀመሪያ ማንን ነው የሚለምነው ኢየሱስ? እኛን ነው። እሺ ማስረጃ ስጠኝ። እኛን እንደሚለምን ነው ማስረጃ። እዛ ሆኖ እኛን ይለምናል። ሌላ ትምህርት ነው ይዘው ማስረጃ ስጠኝ በፈጣሪ። ኦኬ ይቅርታ ስልክ ገባብኝ። ሚት ላድርገውና አንዴ ይበቃል። ወደ ድጋሚ እንትላል ለግል ልንገርህ። ኢየሱስ የሚማልደው እንዴት መሰለህ? ሮሜ 8:26 ላይ አንብብ። መንፈስ በማይነገር መቃተት ስለኛ ይማልድልናል ይላል። መንፈስ ቅዱስ ይኸውልህ
ኢየሱስ በሚጸልይበት ጊዜ ኢየሱስ የተናገረው ቃል አለ። ይኸውልህ ለምን አትተጉም? መንፈስ ቀርቦ ነበር፣ እናንተ ግን ተኝታችኋል ይላል። ስትጸልይ መንፈስ ይመጣል ይገባባል፣ እና ከእግዚአብሔር ጋር የምትታረቅበት ነገር ይመክራል። በቃ ይበቃል ያልክ አሁን አንተ የሚለምነው ሰዎችን ነው አልከን። ለሱ ማስረጃ ስጠን መጀመሪያ። ኢየሱስ የሚለምነው ሰዎችን ነው ይለምናል የተባለው እየለመነ እንዳለ በምድር ሲመላለስ እኮ የለመነው እኮ እኛን ነው። እባካችሁ በእኔ ይመኑ ብሎ እኮ የለመነው እኮ በአባቴ የምመኑ ሮሜ መሰረት ያለው። ኧረ አሁን እሱ ሮሜ አሁን በሰማይ ሆኖ ሰዎችን እየለመነ እንደሆነ ማስረጃ እሱን ነው የፈለኩት። አዎ በመንፈስ ቅዱስ ይለምናል እኩል እሱ በስጋው ደግሞ ይለምናል። እሱን ደግሞ ሌላ በስጋው ስትበላ ደግሞ ስትጠጣ ከክርስቶስ ጋር ትታረቃለህ። 13 ብላችሁ ቁጥሩ 12 ደግሞ ትኩስ ነው ማለት ነው። ያስታርቃል ከሱ ጋር አምነህ ስጋውን ደግሞ ስትበላ ደግሞ ስትጠጣ አዲስ መጽሐፍ ቅዱስ አዘጋጅ ባይዘሽ ከክርስቶስ ጋር ትታረቃለህ። ስለዚህ ይሄ ነው ምልጃ፣ ኢየሱስ ምልጃ እንጂ ፕሮቴስታንት እንደሚሉት አበን ይለምናል። ምን አገባው እንዴ? ለምን መጽሐፍ ቅዱስ አሁን አንተ በጭንቅላት የምታወራው መጽሐፍ ቅዱስ እኔ እና አባ አንድ እኔ በአብ ስም የምሰራው አንድ የመጨረሻ 14 ጊዜ እንድትክድ ከካድክ ወይም ልሞክር በሰው ፊት ለሚመሰክርኝ በሰማይ በአባቴ ፊት መሰክርለታል። ኢየሱስ መስካሪ ነው። አዎ ምስክር ነው ያለው። ኢየሱስ ምስክር ነው አይደለም? ይመሰክራል። ለፍርድ የሚመጣው ኢየሱስ ነው። በተለየ አካሉ የሚመጣው እሱ ነው። መስካሪ ነው አልክ። ምስክር ማለትም ነው። መስካሪ ምን ይወል መስዋዕት ምን ነው? መስዋዕት አቅራቢ ነው አይደለም እያልን ያለ ነው። ስለዋት ይሆናል አሁን ያው ነው አይደለም። በሰው ፊት ለሚመሰክር በአባቴ ፊት መሰከር። አዎ በተለየ አካሉ እሱ መጥቶ ስለሚመሰክር ነው የምታየው ኢየሱስ ነው እንጂ አብናት ተከደዋል። በአባቴ ፊት ነው የሚለው። በአባቴ ፊት እመሰክራለሁ አለ። ምስክር ከሆነ ኢየሱስ ምስክር አድማጩ ማን ነው? አብ ነው አይደል? ምስክር አድማጩ መስካሪ ነው ኢየሱስ። ስለዚህ እዚህ ጋር አሁን ኢየሱስ መስካሪ ብቻ ነው በዚህ ሲቹዌሽን። ያው ምስክር አድማጭም ነው ለመሰለ አብ ልብ ነው በውስጡ ያለ ነው። በተለይ በአካል ብቻ ነው ከራሱ ጋር ነው ኢየሱስ ያወራ ያለው። ኢየሱስ ከራሱ ጋር እያወራ በውስጡ አለ እኮ አብ። አሁን ምስክር ብሎ ለአብ የሚነግረው እኮ ለተመልካቹ እኮ ነው። ይኸውልህ ለተመልካቹ በአባቴ ፊት ነው ያለው። ኧረ በአባቴ ፊት ነው ያለው። ተመልካች አለ እኮ ተመልካች አለ። አብም አለ፣ መላእክት አሉ፣ ቅዱሳን አሉ። በእነሱ ፊት እኮ ነው የሚመሰክረው። በአባቴ ፊት ሲል እኮ አብን ብቻ አይደለም እኮ። ገብቶኛል። አብ ፊት ነው የሚመሰክረው። አብ አለ አይደል? አብ አለ። መላእክቱ አሉ። በእነሱ ፊት ነው እኮ የሚመሰክረው። ስለነሱ አልጠየቁም። ስለዚህ ኧረ አብ ፊት እየመሰከረ ከሆነ ኢየሱስ መስካሪ ነው አይደል? ምስክሩ የሚያዳምጠው ጠበቃ ነው የሚል እኮ ለዚህ ነው። ጠበቃ ነው እኮ ምስክር የሚያዳምጠው አብ ነው አይደል? ቅዱሳኑ ያዳምጣሉ፣ መላእክቱም ያዳምጣሉ እኮ። አብ ያዳምጣል አይደል? አብ እየሰማ ነው ምስክሩ። ችግር በተለየ አካል እኮ ያለ ነው። በአካል ይለያያል። ኦኬ እዚህ ጋር ተናጋሪውና ምስክር መስካሪውና ምስክር አድማጩ ይለያሉ አይደል? በአካል ይለያያሉ። እሺ ስለዚህ ምስክሩን የሚያዳምጠው አብ ወልድ ነው አይደለም? ወልድማ አይደለም፣ በልብነት በውስጡ አለ እንጂ ወልድ አይደለም። አብ ነው፣ ወልድ ነው። በቃ አይደለም። አብ አድማጭ ብቻ ነው። በዚህ ቦታ ላይ አብ አድማጭ ብቻ ነው አይደል? ያው ለዛ ጋር ላለው ለሴሬሞኒው እንደ አድማጭ ሆኖ ተቀምጧል እንጂ እሱ የሚሰማው ነገር የለም። የማያውቀው ነገር ስለሌለ ሴሬሞኒውን ነው እኮ የሚነግርህ። እሺ ከሁለቱ የትኛው ነው የተሻለ አምላክ? ገባህ አባባሌ? አሁን አብ በአባቴ ፊት ሲመሰክረው እኮ ቅዱሳኑ መላእክቱም ጭምራሉ ነው። አብ እኮ የማያውቀው ነገር ኖሮ ለወልድ ለአብ የሚነግረው ነገር የለም። ኧረ እንዴት አረጋጋ
ሴሪሞኒ አለ። ይኸውልህ በፍርድ ቀን ሴሪሞኒ አለ። ከሚመሰክሩና ከሚያዳምጡ የትኛው ነው? ኧረ አንዴ ከሁለቱ ከሚመሰክረውና ምስክር ከሚያዳምጠው የትኛው ነው ትክክለኛው አምላክ? ይኸውልህ አብም ቢሆን እኮ ይመሰክር ነበር ይሄን እኮ ብሎ፣ ግን ስልጣንን ሁሉ ፍርድን ሁሉ ለወልድ ሰጠው ስለሚል በስጋ ተገልጾ የሚናገረው ወልድ ነው ለማለት ነው። የትኛው ነው? በመለኮት አብ ወልድን ይበልጣል ለማለት ነው። ወይም ደግሞ አብ የሚያውቀው ነገር ሳይኖር ቀርቶ ለአብ ሊነግረው ፈልጎ አይደል? ወደኋላ አትመለስ። ከሚመሰክረውና ምስክር ከሚያዳምጠው የትኛው ነው ትክክለኛው አምላክ? ምንም እዚህ ጋር ልዩነት የላቸውም። ሴሪሞኒውን ሊያስረዳ ፈልጎ ነው። በአባቴ ቤት ሲል አባቱ ጋር ከመላእክቱ ጋር ነው የሚመጣው። ፍርድ ሲመጣ ቅድም እኮ ነግረናል። እሺ እስክሪፕቱን አውርደህ ላውጣና አንዴ እዚህ ጋር እንትን ልበል። አንዴ እዚህ ጋር አንተ አስቸጋሪ ነው። የጨረሻ ነች እኛ ምላት ወቅቅ ነግሬያቸዋለሁ። ይህ ሰውዬ በቃ መጽሐፎችን ሁሉን ቅድም አሁን ግዕዙን አማርኛው እንዳለ ካለው ለምንድን ነው ከእሱ አስተሳሰብ ጋር ሄድ ስላለው አሁን ደግሞ ከእሱ አስተሳሰብ ጋር ሄድ ነው። አንተ እኮ የክርስቶስ ስጋው አምላክ ነው የሚል እኮ አመጣችሁ። ሙስሊሞች ራሳችሁ ኦርቶዶክሳቸው ያላዩትን ኢየሱስ መስካሪ ነው አይደል? ምስክር ምስክር አለው። ለፍርድ በአካል የሚገለጸው በተለየ አካል ወልድ ስለሆነ እሱ ነው የሚናገረው በፍርድ ቀን። እና አድማጭ ግን አብ ብቻ አይደለም። ይኸውልህ የዓለም ሕዝብ አለ፣ መላእክቱ አሉ። አባ ፌቲ ፊት መሰክርለታለሁ የሚላቸው እኮ ለእነዚህ ለአድማጮቹ እነሱም ይሰማሉ። እሺ ኢየሱስ ይመሰክራል። ኢየሱስ መስካሪ ነው አይደል? ኢየሱስ ይመሰክራል። እሺ አብ ቅድም በአባቴ ፊት ብሎ ሲያል አብ ያዳምጣል። መሰክሩ ይሰማዋል። ምን ችግር አለው? እሺ አብ ሰሚ እዚህ ላይ ጽፌያለሁ። እንደምትመለከተው ኢየሱስ አለ ይመሰክራል፣ አብ ደግሞ ያዳምጣል። ከዚህኛው ከሚመሰክረውና ከሚያዳምጠው ከሁለቱ የትኛው ነው አምላክ? ይኸውልህ እዚህ ጋር የሚመሰክረው አብ የማያውቀው ነገር ኖሮ ሳይሆን ሴሪሞኒው ላይ ሌሎች አሉ። ስለዛ ይጠይቋል። ስለዚህ በአብ ፊት ይመሰክራል። እነዛ ሰዎች አይደለም